በእለተ ሰኞ ከቀኑ 7 ሰዓት ተኩል ላይ እንገኛለን። ሁልጊዜ ጥሩ ነገር ብቻ ይልሽ እና ምስክሬ ነው። እንደዚህ ደካማ በፍጹም መታመም የለባችሁ። በጠራራ ፀሐይ ምን እንደሚያንቀለቅላችሁ አላውቅም። ሄይ ዩ ጋይስ እንዴት ናችሁ? ደህና ናችሁልኝ ወይ? ድምፄ እንደማይን ትንሽ ጉንፋን ይዞኛል። የዛሬ ኤፒሶዳችን የሚሆነው የከሰዓት ክላስ በዋስት ውስጥ ምን ይመስላል። በጠራራ ፀሐይ ምን እንደሚያንቀለቅላችሁ አላውቅም። ከሰዓት ክላስ አለን በእለተ ሰኞ ከቀኑ 7 ሰዓት ተኩል ላይ እንገኛለን። ጉንፋን ይዞኛል፣ በጣም እያመመኝ ነው። አብረን ክላስ እንገባለን። እስቲ ምን እንደምንሆን አብረን የምናየው ይሆናል። መጀመሪያ እንልበስ፣ ከዛ ቡና እንጠጣለን፣ ከዛ ክላስ እንገባለን፣ ከዛ በኋላ አብረን እንወስናለን። ሌትስ ጎ ፈርስት ከዛ አልገባችሁ ማለት በጣም እያስጠላኝ ነው። ጀመር ማለት ነው። ግቢ እያላችሁ በጣም ያስጠላው ስሜት ምን እንደሆነ ታውቃላችሁ? ግቢ ውስጥ ሆናችሁ መታመም የለባችሁ። በተለይ የሩቅ ሀገር ሰው ከሆናችሁ በቃ ላይፋችሁ ነው የሚመሰቃቀለው። ለብሰናል ማለት ነው። እኔ የሚያቀኝ ሰው ማለት ነው ሽቶ ነክ ነገር ምን ያህል እንደምወድ ያውቃል፣ ግን የለኝም። ቤታችንን ምንም አናረገው። ጀስት ሊፕ ግሎስ ለጤንነት ሲባል መሀል ላይ ሲሰለቸን ምን እናደርጋለን? የቆዳችንን አውጥተን እንጠቀም። This is final look. Let's go. Finally we are here. ከክላስ ተመልሻለሁ። አላህ ምስክሬ ነው። እንደዚህ ደክሞኛል። ከበሽታዬ ጋር ተደምሮ I'm dying. Okay, let's wash our face ምናምን ልብስ እንቀይር። So we are here.
ሶ ጋይስ ይሄ ቪዲዮ ብዙም ጠቃሚ መስሎ አልታየኝም፣ ግን ደግሞ ግቢ ስትሆኑ ሁልጊዜ ጥሩ ነገር ብቻ የለም። like I want to show you the struggles too, so that's why I'm posting this video. ብቻ ግቢ ያላችሁ ሰዎች ግን በተለይ ከሩቅ የመጣችሁ ቅድም እንዳልኳችሁ ራሳችሁን ጠብቁ። መታመም በፍጹም መታመም የለባችሁ። ቢስሚላህ በጣም ነው የሚያስጠላው። እና ኔክስት ታይም እስከምንገናኝ ዱአ አድርጉልኝ። ያው ኮሜንት ላይ እንደው ይሄን በሽታ ያንሳልሽ፣ ጉንፋን አይደለም የዘንድሮ ጉንፋን፣ ይሄን በሽታ ያንሳልሽ በሉኝ። ኔክስት ታይም በአሪፍ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ፎር 2 days I'm very sorry። ያው ከዚህ በኋላ ያለውን ያልቀረጽኩላችሁ እራት ቴክ ነው ማስመጣው። ዛስ ዋይ አልወጣም፣ ምክንያቱም እንደዚህ ያሞኝ መውጣት አልችልም። ለዛ ነው ከዚህ በኋላ ምንም አዲስ ነገር ስለሌለው ነው ያልቀረጽኩላችሁ። ኔክስት ታይም ግን በአሪፍ ቪዲዮ ተመልሰን እንገናኛለን። ሰብስክራይብ ማድረጋችሁን እንዳትረሱ። አይ ላቭ ዩ